ባይቤታችንን እንከፍታለን። ባይቤታችንን ከከፈትን በኋላ ካርድ የሚል አለ። እሷን አንዴ ክሊክ እናደርጋታለን። ከዛው ጌቲንግ ዩር ካርድ የሚለውን አንዴ እንነካለን። ከዛ እዚህ ጋር ካንትሪ ምረጡ ይለናል። ካንትሪ ራሱ አውቶ ስለሚመርጥ ኢትዮጵያ የምትለውን አንዴ እንነካና ኮንፈርም የሚለውን አንዴ እንነካ። ከዛ ሎጊን ያደርግልናል። እዛ መጀመሪያ ግን ባይቤታችሁን ቬሪፋይ መሆኑን ታረጋግጣላችሁ። ቬሪፋይ ካደረጋችሁ በኋላ ራይት ኔክስት ያደርግላችኋል። የመጀመሪያ ትዕዛዝ ማስተር ካርድ ለማውጣታችሁ ቬሪፋይ ማድረግ አለባችሁ ባይቤትን። ከዛ ባይቤት የሚለውን ቬሪፋይ ካደረጋችሁ በኋላ ኔክስት የምትለውን አንዴ ክሊክ እናደርጋለን። ከዛ ሲቀጥል አድሬሳችን ኢንፎርሜሽን ነው የምንሞላው። ከዛ ራሱ ኢትዮጵያ ካንትሪ ኢትዮጵያ ይሞላልናል። ከዛ ስትሬት ሚሊዮን ላይ መተን አድሬሳችን ሎካፕ እንሞላለን። እኔ አሁን ያለሁበት ሀገር ኢትዮጵያ ስለሆነ ኢትዮጵያ ብዬ እሞላለሁ። እናንተ ያላችሁበት ሀገር ላይ መሙላት ትችላላችሁ። ኢትዮጵያ ሳደርግ ኢትዮጵያ ቻይና ስቴት ኢን አዲስ አበባ የሚለውን አንዴ ክሊክ ዝም እያደረገዋለሁ። ማንኛውም ቢሆን ችግር የለውም። ኢትዮጵያን ቢሆን ቻይና ስቴት የሚለውን ቢሆን ችግር የለውም። ከዛ አውቶ ራሱ አዲስ አበባ ብሎ ይሞላልኛል። ከዛ የምኖርበት ሀገር ዚፕ ኮድ አስገባለሁ። እኔ አሁን ስለምኖረው ወልቂጤ ስለሆነ ዚፕ ኮዴን 00 ብዬ እሞላለሁ ማለት ነው። ከዛ እነዛን ራይት እናደርግበታለን። ከዛ ኔክስት እንለዋለን። ከዛ ዋት ዊል ቢ ዩር ባይቤት ፍሮም የሚለውን አንዴ ክሊክ ሴሌክት የምትለዋን አንዴ እንነካታለን። ከዛ አንዴ እሷን ከነካን በኋላ ትሬዲንግ ኦን ባይቤት የሚለውን አንዴ እንነካለን፣ ክሊክ እናደርጋታለን። ከዛ ሲቀጥል ሰልፍ ኢምፖል የሚለውን እሱን አንዴ እንነካለን። ከዛ ሰልፍ ኢምፖል ኢንከም የሚለውን አንዴ እንነካለን። እዛው እዚህ ጋር ደግሞ ምን ያህል ገንዘብ ትሰራላችሁ ብለን ዝም ብላችሁ እናንተ ከ10,000 እስከ 9,999 ዶላር ዝም ብላችሁ ነኩት፣ ችግር የለውም። እዛ ኔክስት ትሉታላችሁ። ጨረስን ማለት። እዚህ ጋር ግን ማየት ያለባችሁ ነገር ስልክ ቁጥራችሁ ትክክል መሆኑን ታረጋግጣላችሁ። ከዛው ኢሜል ሬጂስተር ያደረጋችሁበትን እሱን ታረጋግጣላችሁ። ከዛው በዚች ጋር መታችሁ ሪፈራል ኮድ ታስገባላችሁ። DZ6LBPD አስገቡና እዚህ ጋር ሁለቱን መታችሁ ክሊክ ማድረግ ነው። ከዛ ሰብሚት የሚለውን አንዴ እንነካለን። ጨረሰን ማለት ነው። ትንሽ አስተያየት ስጡ ይላል። ከዛ እዚህ ጋር መታችሁ የፈለጋችሁትን አስተያየት ሰጥታላችሁ። እኔ ዝም ብዬ ጉድ ልበለው፣ እናንተ ደስ ያላችሁትን ተከታላችሁ ሰሚት እንላለን። ከዛ ትንሽ ጠብቁ ይለናል። ከዛ ቬሪፊኬሽን ኮድ ይገባላችኋል። ያው ኮንግራቹሌሽን ኢዝ ሪዋርድስ ማስተር ካርድ ብሎ ሜሴጅ ይገባልናል። ከገባልን በኋላ የቅድሙን እናጠፋውና ሪፍሬሽ አድርገን ቀጥታ ወደ ባይቤታችን እንገባለን። ባይቤታችንን እንከፍታለን። ባይቤታችንን ከከፈትን በኋላ እዚህ የቀደም ያስቀመጥነውን ካርድ የምትለው አንድ ክሊክ እናደርጋታለን። ከዛ ጌቲንግ ዩ ካርድ የሚለውን አንድ ክሊክ እናደርገዋለን።
ካርድ ይመጣልናል። ከዛ እዚህ በምታዩት መልኩ ይሄው ማስተር ካርድ ሰጥቶኛል። እናንተም በዚህ መልኩ ማስተር ካርድ መቀበል ትችላላችሁ ከባይቢት ማለት ነው። በዚህ ቪዲዮ ላይ ያልገባችሁ ማንኛውንም ጥያቄ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። የሁላችሁንም ጥያቄ መልሳለሁ።